ይልሃል በጠዋት ነቃ ብለን ፏ ያለ ቀን እናሳልፋለን። ከሁሉ አስቀድሞ ፊት መለቃለቅ ግድ ነውና አቧንቧው ስር ሄደን ፊታችንን እንታጠባለን። ግን ደግሞ እኛ ግቢ ችግር አለ። ቤት ኪራይ ካዘገየ የቧንቧ ቁልፍ ይደበቅብሃል። በጤዛም ቢሆን እንግዲህ ፊታችንን አባብሰን ጠብስቅ አድርገን ቁርሳችንን እንበላለን። መች ነው የበላሁት በጌታ በቃ ወተን እንሸማምት። ከድሮ እንቁላል ስጠኝ እስቲ። እንቁላል ስንት ላድርግልህ? ጨምሯል ግን ሰምተሃል? 15 ብር አስገባችሁታ? 25 ብር ገብቷል። የመቼው ነው? አትተጫዋች በእናትህ አድርግ። ዝም ብለህ ይቀልዳል። በዚህ አብሬ ነው ጨምሯል። እሺ ስንት ላድርግልህ ንገረኛ። ምን 25 ብር ነው? እና አንድ እንቁላል ቆየኩ። የዶሮ የዳይኖሰር አይደለም አይደል? በጣም እየተቀለደ ነው ዘንድሮ። ሲጀመር ስፖርት ለጤንነት ምግብ ብዙም አስፈላጊ ነገር አይደለም። ለማሟሟቅ ያህል 20 ፑሽ አፕ እንሰራለን። ራቡ ነው እንጂ እንዲህ አልነበርኩም።